ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነውና በጣም ነው የሚያሳዝነው። እንግዲህ አብርሽና ሩታ መሀል የተፈጠረው ችግር አለ። ብቻ በጣም ከባድ ነው ማለት ነው። ሙቤ የጠፋበት ሰሞኑም ምክንያቱን ይሄን እንደሆነ ተረድተናል ማለት ነውና ወንድ ልጅ እንደዚህ እያለቀሰ መናገር በጣም ከባድ ነው። ምን ያክል እነሱ ፍቅር እንዳለው የሚያሳይና አብርሽና ሩታ እንዳይለያዩ ስለምፈልግ ነው ማለት ነውና ሙቤ ይሄን ጉዳይ ከሰማ በኋላ በጣም ጉዳዩ አስጨንቆት አሳስቦት በቃ ምንም አእምሮ እረፍት ሊያገኘው አልቻለም ማለት ነውና ወደ ሚዲያ ራሱ አልመጣም። ጠፍቶ ነበረ፣ ሰሞኑን ከሚዲያ ራሱ ጠፍቶ ነበረ። ሙቤ ስንፈልግም ነበረ። ሙቤ የጠፋበትን ምክንያት የሰማው ነገር በሩታና በአብርሽ መሀል ያለውን ነገር የሰማውን ነገር መቋቋም አልቻለም ማለት ነውና ሙቤ እንደምታውቁት የዋና ቅን መልካም ሰው ነውና በጣም ተጎድቶ ነበረ ማለት ነውና የግድ የሰማውን ነገር ደግሞ ግልጽ አድርጎ ባይናገርም ለነሱ ከብዙ ጥቂቱን ለነሱ ማሳወቅ ስለነበረበት አብርሽና ሩታን ጠርቶ ለነሱ ይሄን ነገር ተናግሯል ማለት ነው። ስላችሁ ቃል እንዲገቡ አደረጋቸው ማለት ነውና እነሱ እንዳይለያዩ ቃል እንዲገቡ አደረገ ማለት ነው። ብቻ በጣም ከባድ ነው። በሩታና በአብርሽ መሀል የተፈጠረው ነገር በጣም ከባድ ነው ማለት ሁላችንም የማንጠብቀው ነገር ነው። አብርሽና ሩታ ተጋብተው ወልደው ከብደው አብረው ሲሆኑ ነው እኛ ማየት የምንፈልገው እንጂ እነሱ እንዲለያዩ እኛ አንፈልግም። ምክንያቱም አብርሽም ከዚህ በፊት በጣም የተጎዳ የተከፋ ልቡ የተሰበረ ሰው ነው እና ሁላችንም ከሱ ጋር አዝነን ነበረ። ህይወቱን እስከሚያጠፋ ደረጃ ደርሶ ነበረ በሌላም ማለት ነው እና ከዚህ በፊትም በፍቅር ጉዳይ የተጎዳ ጊዜ አለ። ስቀጥልም ደግሞ በሩታ ምክንያትም ራሱን ለማጥፋት ሞክራ አድርጎ ነበረ። ነገር ግን ያው እድሜ ለጓደኞቹ ተርፈዋል ማለት ነው እና አሁን ደግሞ እንደዚህ እየተጎዳ ሰው እንደዚህ እየተበደለ ሰው እንዴት ሌላ ሀሳብ ውስጥ ይገባል የሚለው ነገር ራሱን በጣም አሳስቦኛል በእውነቱ ማለት ነውና ማለት አብርሽ የሚያውቀው ነገር አለ፣ ያውቃል። አብርሽ አንዳንድ ነገሮችን ያውቃል ማለት ነው። ይሄን ምስጢር የማታውቀው ሩታ ነች። ሩታ ምንም የምታውቀው ነገር የለም። አብርሽ ግን ያውቃል ማለት ነውና እኔ በጣም ያዘንኩኝ በእውነቱ። ግን ሙቤ በጣም መልካም ሰው እንደሆነ ነው እኔ የተረዳሁትና እነዚህ ሁለቱ ልጆች እንዲለያዩ አይፈልግም። የሰማው ነገር በጣም ከባድ ነው አይደለም እንኳን ለነሱ እኛም ራሱ ለማመን ለመቀበል ይከብደናልና ተከታተልናቸው ድረስ እስከምንወዳቸው ድረስ ወንድሞቻችን ናቸውና እነሱ ተከፍተው ማየት አንፈልግም። ሩታም እህታችን ነች፣ አብርሽም ደግሞ ወንድማችን ነውና ብቻ በጣም ነው የሚያዛዝነው ማለት ነው። ብቻ ይከብዳል አንዳንዴ። ሙቤ እንዳለው ራሱ እነዚህ ልጆች በቅርብ ጊዜ ውስጥ ሽማግሌ ተልከው በቃ ቀለበት ቢያደርጉ ደስ ይለናል ማለት ነውና የዛን ጊዜ ከዚህ የበለጠ ይተማመናሉ። በእርግጥ ቀለበት ጣት ነው እንጂ ልብ አያስርም ይባላል። ሆኖም ደግሞ ግን በቃ አለ አይደለ በቃ በሙሉ ልብ ያምናታል ማለት ነውና ቤተሰቦቿም የሷን ፈቅዶ ከሆነ እሱም ወደ ቀደመው ጉዳት ውስጥ ተመልሶ እንዳይገባ ይረዳዋል ብዬ አስባለሁኝ እኔም እና ሙቤ ወንድማችን መልካም ሀሳብ ነው ያቀረበላቸው። እንግዲህ በቀጣይ ደግሞ ምን ይዞ እንደሚመጡ አላቅም። ግን እኔ ሙቤ የሰማው ነገር እንደዚህ ሙቤን ጎርቶት እንደዚህ በመሆኑ በጣም አዝኛለሁ። ጎደኝነት ማለት ይሄ ነው እንግዲህ ለአንዱ ጎደኛ ላይ የተደረገውን ነገር እንደራሱ ህመም አድርጎ እንደዚህ ስታመም እጅግ በጣም ነው እኔ ሙቤን ያከበርኩኝ ማለት ነውና በጣም የዋ መልካም ቅን ሰው ነውና ሁሌ ከነሱ ጋር አይጠፋም ነበረ። ሰሞኑን ግን ይሄን ጉዳይ ከሰማ በኋላ መቋቋም አልቻለም። ያለው አማራጭ መጥፋት ነው። በቃ ራሱን ማዳመጥ ነው የነበረበት ማለት ነውና ምክንያቱም ይሄ ነገር እንደሰማው ለነሱ መናገር የለበትም ማለት ነውና እነሱም በሚያምኑበት መንገድ ለነሱ ነግረው እነሱም ደግሞ ወደ ቀጣይ ህይወታቸውን እንዲያሳምሩ ነገሮቹን ማመቻቸት ስለነበረበት
ነገሮቹን አመቻችቶ በዚህ ሁኔታ መጥቷል ማለት ነው። እና አብርሽና ሩታን አገናኝቷል። እኔ እንጃ ወንድ ልጅ እንደዚህ ምንም ሳይሆን እንደዚህ አያለቅስም። እና የተፈጠረው ነገር ከባድ ነው፣ በጣም ይከብዳል። አይደለም እንኳን እሱ አብሮ ላለው ሰው ቅርና እኛ ራሱ እጅግ በጣም ከብዶናል ማለት ነው። ያለው ነገር በጣም ነው የሚያሳዝነው። ብቻ እነሱ እንዲለያዩ እኛ አንፈልግም ፈጽሞ ማለት ነው። እና ሩታን በጣም ትወደዋለች፣ አብርሽም ደግሞ በጣም ይወዳታል። እስካሁን አብሮ ቆይቶ አሁን ደግሞ እሷም ሴት ልጅ ነች እና መጎዳት የለባትም በፍጹም ማለት ነው። እና በጣም ነው የሚያዛዝነው። አንዳንዴ በቃ አንድ ሰው ከተዋደደ ቶሎ መጋባት አለበት ብዬ ነው የማስበው እኔ። ሲጀመር ደግሞ አብርሽ ይወዳታል እንጂ ለትዳር እንዳላሰበ ነው ሲናገር የነበረው ማለት ነው። እና እኔ በጣም ነው የገረመኝ እንደዚህ እየተዋደዱ ለእሷ ብዬ ህይወቴን አጠፋለሁ እያለ እንደዚህ ገመድን ይዞ ስሯሯጥ ነበር በቀደም ማለት ነው። እና አሁን ግን አልተዘጋጀውበትም አላሰብኩበትም አለ ገና ራሱ ማለት ነው። አያችሁ አይደለ ወንዶች ማለት ነው። እና አንዳንዴ እንደዚህ በምላስ ብቻ ሴት ልጅን ይደልላሉ እንጂ ቶሎ ወደ ትዳር መግባትን አይፈልጉም። ማለቴ አብርሽ ሩታን አይፈልጋትም ብዬ ሳይሆን በቃ እኛ ሴቶች ብዙ ጊዜ ቶሎ ከምንወደው ሰው ጋር በትዳር ቶሎ አብሮ ተጋብታ መኖር እንፈልጋለን። ወንዶች ግን ቶሎ ወደ ትዳር መግባት አይፈልጉም፣ ለምን እንደሆነ አላውቅም ማለት ነው። እና ብቻ በውጪ ላይ በፍቅር ብቻ እንደዚሁ መቆየት ይፈልጋሉ። እኔ እስከዛሬ እንደውም ሁሉም ነገር የጨረሱ ነው የመሰለኝ እና ሽማግሌ ራሱ የተዘጋጀ ነው የመሰለኝ ማለት እንደ ፍቅራቸው ማለት ነው። እና በጣም ገርሞኛል ማለት ነው። ሴቶች ግን ጥንቃቄ አድርጉ። ወንዶችን ስትቀርቡ ያ ወንድ ሽማግሌ ካላከ ብዙ ጊዜሽን ከሱ ጋር ማቃጠል የለብሽም። ምክንያቱም ነገ ጥሎሽ ስለሚሄድ ማለት ነው። እና ከአንቺ የተሻለች ሴት ካገኘ እሱ ላሽ ማለቱ አይቀርም ማለት ነው። እና እኔ ለአብርሽና ለሩታ ሳይሆን ሌሎቻችን ማለት ነው ወደ ትዳር ያልገባችሁ እንደዚህ አይነት ነገሮች ላይ ሞትኩልሽ፣ አበርኩልሽ፣ ፍቅሬ፣ ማሬ፣ ውዴ ያላንቺ መኖር አልችልም፣ ያላንቺ እህል አይበላልኝም፣ ውሃ አይጠጣልኝም፣ እንቅልፍ አይወስደኝም የሚል ሁሉ እውነተኛ አፍቃሪ ነው ማለት አይቻልም። በእውነቱ ማለት ነው። አማራጭ ሌላ ሰውን ይፈልጋል። ሌላ ከአንቺ የተሻለች ሴት ካገኘ ግን ላሽላል ማለት ነው። ግን ሽማግሌ ልከው ከቤተሰቦችሽ ጋር ተዋውቆ ከሆነ እንደዛ አይሄድም ማለት ነው። ማለት መሄድ ከፈለገ በእርግጥ መሄዱ አይቀርም፣ ግን ደግሞ አንድ አይደለም ማለት ነው። እና ውጪ ላይ ሆኖ በፍቅር እንደምቆይና እንደዚህ ትዳር ውስጥ ከገባ በኋላ የሰው ልጅ አስተሳሰቡ ይቀየራል ብዬ ነው የማስበው እኔ እንደራሴ። ስለዚህ ይሄ መጠናናት ነው ምናምን የሚባለው ነገር ይቅር ማለት ነው። ለሴቶች ጊዜያችን ከነሱ ጋር ማቃጠል የለብንም። እና አንድ ወንድ ከወደዳችሁ ቶሎ ሽማግሌ መላክ አለባት ማለት ነው። ከተገባችሁ በኋላ መጠናናት ይቻላል። እና ሰው ልጅ ሲጀመር አይታወቅም ባህሪው፣ ምክንያቱም ስለማይቀመስ ማለት ነው። እና ይሄ ነው የዛሬ ቪዲዮ።